ፋክስ ኮምፒውተር ቴክኖሎጂ የዩቲዩብ ቻናሌ ነው። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ አድርጉኝ። ለእናንተ ጉዳት የለውም፣ ለኔ ግን በጣም ይጠቅመኛል። ፕሊዝ ሰብስክራይብ ማድረጋችሁ አትርሱ። ትሬድ ፖርታል ላይ ገብተን ስንመዘገብ የሰጠነውን የይለፍ ቃል አላስገባም ቢል እንዴት አድርገን ዳግም ማስጀመር እንዳለብን እናያለን። የመጠቀሚያ ስም ወይም ደግሞ የግብር ከፋይ መለያ ቁጥራችን እናስገባለን። የይለፍ ቃል እዚህ ላይ እንሰጣለን። ከዚያ የይለፍ ቃል እንሰጥና ከዚህ በፊት የሰጠነው የይለፍ ቃል ስንመዘገብ የሰጠነው የይለፍ ቃል እንሰጥና ይግቡ ነው የምንለው። ቀጥታ ይግቡ ስንለው አላስገባን ካለ ወይም ደግሞ ካስቸገረን እንደገና የይለፍ ቃል ረስተዋል በሚለው እንገባለን። አብዛኞቻችሁ እዚህ ጋር ጠይቃችሁኛል ዩቲዩብ ቻናል ላይ እንዴት አድርገን የይለፍ ቃል እንሰጣለን ወይም ደግሞ እንዴት አድርገን አላስገባን ቢል እንዴት አድርገን ማስተካከል እንችላለን የሚል ኮሜንት ሰጣችሁኛል። በዚያ በሰጣችሁ ኮሜንት ከመነሳት ወይም ደግሞ በመነሳት እዚህ ጋር እንደምታዩት የይለፍ ቃሉ ሊያስገባኝ አልቻለም። ስለዚህ ምንድነው የምለው ከታች የይለፍ ቃል ረስተዋል ትላለች። ይመዝገቡ ከሚለው ወደ ታች የይለፍ ቃል ረስተዋል የሚል አለ። ሸራ ቁጥር እናስገባለን ወይም ደግሞ የግብር ከፋይ መለያ ቁጥር መጠቀሚያ ስም የሚለው ላይ እናስገባለን። ዩዘራችን ማለት ነው። የይለፍ ቃል ወይም ደግሞ ፓስወርድ እንደ አዲስ ክሬት እናደርግለታለን ማለት ነው። እዚጋ መጠቀሚያ ስም ወይም ደግሞ ግብር ከፋይ መለያ ቁጥራችን እናስገባና የስልክ ቁጥር እንሰጣለን። ከዚጋ ትክክለኛ መጠቀሚያ ስም ደግሞ ወይም ደግሞ የግብር ከፋይ መለያ ቁጥሬን ማስገባት ይጠበቅብኛል። ይሄ አብዛኞቻችሁ ኮሜንት ካደረጋችሁ በመነሳት ነው የማቀርብላችሁ። የይለፍ ቃል እዚህ ጋር አስገባለሁ መጠቀሚያ ስም አስገባለሁ ወይም ደግሞ የግብር ከፋይ መለያ ቁጥሬን አስገባለሁ። ስልክ ቁጥር እዚህ ጋር አስገባለሁ። ስልክ ቁጥር የሚሰራ ስልክ ቁጥር ማስገባት አለብን። ኤስኤምኤስ እንደ አዲስ ሊደርሰን ስለሚችል አዲስ የይለፍ ቃል እንሰጣለን። እዚህ ጋር እንዴት ነው ካራክተር ምን ይጠቀመው ወይም ደግሞ አዲስ የይለፍ ቃል ቢያንስ አንድ ትልቅ ፊደል፣ አንድ ንዑስ ፊደል፣ አንድ አሃዝ እና ማንኛውም ልዩ ምልክት ይላል። እዚህ ጋር በትክክል ካልሰጠንን ያመጣልናል ራሱ እንትን ይለናል። እንዴት ነው ካራክተር እንዴት በምሳሌ እስኪ ያሳየን ብላችኋል። ስለዚህ እዚህ ጋር አሳያችኋለሁ። የይለፍ ቃል ደግሜ አረጋግጣለሁ ወይም ደግሞ ከላይ የሰጠሁትን አዲስ የይለፍ ቃል እዚህ ደግማለሁ። ከዚህ በፊት ስትመዘገቡ የነበረውን ረስታችሁ እንደ አዲስ ታስገቡ ማለት ነው። ዳግም አስጀምር ቢለውን ነካን። ዳግም አስጀምር ቢለውን ነካና እዚህ ጋር ልብ በሉ የይለፍ ቃል ረስተዋል የሚለው ላይ ገብተን ሰጠን የስልክ ቁጥር እናስገባለን። ከዚያ አዲስ የይለፍ ቃል እንሰጣለን። ስንመዘገብ የነበረውን ረስተን እንደ አዲስ ማለት ነው። እዚህ ጋር የምሰጠው የይለፍ ቃል ረስተዋል በሚለው የምንገባ እንደ አዲስ እዚህ ጋር እንደግማለን። ከላይ የሰጠውን አዲስ የይለፍ ቃል እዚህ ጋር ደግመን እንሰጥና ከታች አስጀምር ነው። እዚህ ላይ ሾው ላድርግላችሁ ፓስወርድ እዚህ ጋር እንደምታዩት እቺ የአይን ምልክት ያላት ሾው ማለት ነው። አሁን ስነካው እዚህ ጋር የምታዩት ኤ ካፒታል ዲ ስሞል ይላል። ዜድ ካፒታል አደረጉና @0064 ተጠቀሙ። እናንተም እንደዚህ ካራክተሮችን በመጠቀም የይለፍ ቃል ማለት እዚህ ጋር ላሳያችሁ ሾው ላድርገው ኤዲ ኤ ካፒታል ነው ዲ ስሞል ዜድ ካፒታል @0064 ናምበር አልፋቤት ካፒታል እና ስሞል አልፋቤት ተጠቀሙ። ከዚያ ሲምፖልን ተጠቅሜያለሁ። ይሄ ምንድነው ካራክተር ይባላል። ስለዚህ
ሁሉን ሲምቦል ያካተተ ናምበር ሌተር የያዘ የይለፍ ቃል ወይም ደግሞ ፓስወርድ ምንድነው ካራክተር አለው ማለት ነው። በዚህ መልኩ ታስገቡና በአዲስ ታስጀምራላችሁ ማለት ነው። እንደ አዲስ ታስጀምራላችሁ፣ ስልክ ቁጥር ታስገባላችሁ። አዲስ የይለፍ ቃል እንሰጣለን። ከዚያ የይለፍ ቃል ከአዲስ የሰጠነውን እዚያው ደግመን አረጋግጠንና የይለፍ ቃል ዳግም ያስጀምሩ የሚለውን እንነካለን። ዋክስ ኮምፒውተር ቴክኖሎጂ የዩቲዩብ ቻናሌ ነው። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ አድርጉኝ። ለእናንተ ጉዳት የለውም፣ ለእኔ ግን በጣም ይጠቅመኛል። ፕሊዝ ሰብስክራይብ ማድረጋችሁን አትርሱ።